ፊልሙ የሚጀምረው ጄሪ ሚቼል የተባለ ልጅ እያሳየን ነው። ጄሪ የሁለተኛ ደረጃ ተማሪ ሲሆን ዛሬ ከእንቅልፉ ዘግይቶን የተነሳው። ከጄሪ ጋርም አብራ የምትማር ጄሲ የተባለች እህት አለችው። ጄሲ ከሱ ቀድማ ብትነሳም አልቀሰቀሰችውም። ጄሪም ከእንቅልፉ አርፍዶ ስለተነሳ ሻወር ሳይወስድ ወደ ትምህርት ቤት ይሄዳል። ጄሪ እና ጄሲም ወደ ትምህርት ቤት ሲሄዱ ፍራኒ የተባለችን ልጅ ይዘው ነው የሚሄዱት። ፍራኒ ከነ ጄሪ ጋር አብራ ያደገች ልጅ ስትሆን አሁን ላይም ከጄሪ ጋር ፍቅረኛሞች ናቸው። ጄሪም መኪናውን እየነዳ በመንገድ ላይ ካረን የተባለች ቆንጆ ሴት ይመለከታል። ካረን የምትማረው የእነሱ ትምህርት ቤት ሲሆን ጄሪም በጣም ነው የሚወዳት። ጄሪም ካረንን እየተመለከተ የመንገድ መብራቱ ቀይ መሆኑን አልተመለከተም። ጄሪም ካረንን እየተመለከተ ህይወታቸውን አሳጥቷቸው ነበር። ፍራኒም ፍቅረኛዋ ካረንን እየተመለከተ መንገድ መብራት እንደጣሰና ለዚህ ሁሉ አደጋ እንዳጋለጣቸው አውቃለች። ትዕይንቱ ሲቀየር በትምህርት ቤት ውስጥ አዲስ የመጣ አደገኛ ተማሪ እንመለከታለን። ይህ ተማሪ በዲ ሬቭል ይባላል። በዲ እስካሁን በጣም ብዙ ትምህርት ቤቶች ውስጥ ተምሯል። ምክንያቱም በገባበት ትምህርት ቤት ሁሉ አስተማሪዎቹን ስለሚደበድብ ከትምህርት ቤቶቹ ወዲያውኑ ነው የሚባረረው። አሁን ላይም በዲ እነ ጄሪ ወደሚማሩበት ትምህርት ቤት ገብቷል። በትምህርት ቤት ውስጥ ያሉ ተማሪዎችም ወሬያቸው ሁሉ ስለ በዲ ስለሆነ ሁሉም ሰው የእሱን አደገኝነት አውቋል። ሁሉም ተማሪዎችም አዲስ የመጣው በዲን ለመመልከት በሚሄዱ ሰዓት ጄሪ ግን ወደ መጽሐፍት ክፍል ይሄዳል። በመጽሐፍት ክፍል ውስጥም ኃላፊ ሆኖ የሚሰራው ሚስተር አሌክስ ጋር አብሮ እየተነጋገረ ነው ያለው። ሚስተር አሌክስም መጽሐፍት ክፍሉን ከሱ ጋር የሚጠብቅና የሚያግዘው ሰው ይፈልጋል። ሚስተር አሌክስም ለጄሪ $470 በካዝና ውስጥ እንዳስቀመጠ ነገረው። አሁን ላይም ጄሪ ሚስተር አሌክስ ተመልሶ እስኪመጣ ድረስ ይህንን ብርና መጽሐፎቹን መጠበቅ አለበት። ሚስተር አሌክስ እንደሄደም ጠዋት ላይ ከመኪና ጋር ልታጋጨው የነበረችው ካረን ወደ መጽሐፍት ክፍል ትመጣለች። ጄሪም በካረን ድንገተኛ መምጣት ይደናገጥና የምትፈልገውን ነገር ይጠይቃታል። ካረንም ወደዚህ የመጣችው መጽሐፍ ፈልጋ እንዳልሆነና ከሚስተር አሌክስ ላይ ገንዘብ ለመበደር እንደመጣች ነገረችው። በካረን ፍቅር የወደቀው ጄሪም ካዝናውን ከፍቶ ብር ለመስጠት ቢሞክርም ግን አልቻለም። በዚህም ምክንያት ጄሪ በካረንና በጓደኞቿ ፊት ይዋረዳል። ትዕይንቱ ሲቀየር ጄሪ ቪንሰንት ከተባለ ጓደኛው ጋር ወደ ክፍል እየሄደን ያለው። ቪንሰንትም ወደ ጄሪ ጋር አዲስ ሀሳብ ይዞ ነው የመጣው። የቪንሰንት አዲሱ ሀሳብ የትምህርት ቤቱን አደገኛ ተማሪ በዲን ኢንተርቪው ማድረግ ነው። ጄሪም የበዲን የህይወት ታሪክ ኢንተርቪው ካረገና በጋዜጣ ላይ ካወጣው የእሱም ዝና ከፍ እንደሚል ነግሮታል። ጄሪም ቪንሰንት ይዞለት የመጣው ሀሳብ ብዙም አላስደሰተውም። ለቪንሰንትም እንደሚያስብበት ይነግረውና ወደ ክፍል ይገባሉ። በክፍል ውስጥም ሜሪ የተባለች አስተማሪ ትገኛለች። ሜሪም አዲስ የመጣ ተማሪ ስላለ ልታስተዋውቃቸው እንደሆነ ትናገራለች። የዚህን ሰዓትም ጄሪ ለአስተማሪዋ ሽንት ቤት መሄድ እንደሚፈልግ ተናግሮ ይወጣል። በሽንት ቤት ውስጥም ጄሪ ከበዲ ጋር ይገናኛል። የዚህን ሰዓትም ጄሪ ለበዲ ኢንተርቪው ሊያደርገው እንደሚፈልግ ነገረው። ጄሪም አስፈሪ ለሆነው በዲ ነገሩን ለማስረዳት በሚሞክር ሰዓት ሳያስበው እጁን ይነካዋል። የዚህን ሰዓትም አደገኛ የሆነው በዲ ሙሉ ለሙሉ ፊቱ ይቀየራል። በዲ ማንም ሰው እጁን ሲነካው አይወድም። በዚህም በጣም ስለተናደደ ጄሪን ከመስታወቱ ጋር ያጋጨውና በድጋሚ እጁን እንዳይነካው ይነግረዋል። ጄሪም ወደ ክፍል ከተመለሰ በኋላ ለነ ቪንሰንት አዲሱ ተማሪ በጣም አደገኛ እንደሆነ ነገራቸው። ጄሪንም በጣም ያስፈራው በዲ ዛሬ ምሽት 3 ሰዓት ላይ መጥቶ ከሱ ጋር መፋለም እንዳለበት ነግሮታል። በዲ ባለው ሰዓት ግን የማይመጣ ከሆነ በትምህርት ቤት ውስጥ እንደሚገለው ዝቶበታል። ጄሪም ከነ ቪንሰንት ጋር አንድ ላይ ይሆንና ወደ በዲ ጋር ይሄዳል። ለበዲም ባለው ሰዓት መጥቶ መፋለም እንደማይችልና እሱ ምንም ድብድብ እንደማያውቅ ነገረው። ነገር ግን በዲ አሁንም ሀሳቡን አልቀየረም። ምሽት 3 ሰዓት ላይ መጥቶ የማይፋለም ከሆነ በትምህርት ቤት ውስጥ እንደሚገለው ይነግረዋል። በዲም ሎከሩን በሚከፍትና በሚዘጋ ሰዓት ቪንሰንት የሚስጥር ቁጥሩን በስርዓት ይመለከታል። አሁን ላይም ቪንሰንት አንድ ሀሳብ አለው። የቪንሰንት ሀሳብን በበዲ ሎከር ውስጥ ቢላ አስቀምጦ እሱን ከትምህርት ቤት ማስባረር ነው። ቪንሰንትም ለጄሪ ስለ ሀሳቡ ሳይነግረው ቢላውን በሎከር ውስጥ ያስቀምጣል። ጄሪም ነገሩን እንደሰማ ወዲያውኑ ቢላውን መልሶ እንዲያወጣ ነገረው። ነገር ግን ቢላውን ከመውጣቱ በፊት የትምህርት ሰዓት ያልቃል። ጄሪም በዲ ቢላውን ካገኘው እንደሚገለው ስላወቀ በፍጥነት ከትምህርት ቤት ይወጣል። ወደ መኪና ውስጥ እንደገባም በበዲ ሎከር ውስጥ ያስቀመጡት ቢላና ወረቀት በመሪው ላይ ተቀምጦለታል። በወረቀቱ ላይም በዲ የትም ሄዶ ሊያመልጥ እንደማይችልና ማታ 3 ሰዓት ላይ መምጣት እንዳለበት ተናግሯል። ጄሪም በፍጥነት ከትምህርት ቤት ወጥቶ ወደ ቤት ለመሄድ መኪናውን ለማስነሳት ቢሞክርም አልቻለም። መኪናው ምን ሆኖ እንደማይነሳ ለማየት በሚወጣ ሰዓት በዲ ሙሉ መኪናውን እንደቆራረጠው ተመለከተ። ያለው አማራጭም በእግሩ ወደ ቤት መሄድ ስለሆነ በእግሩ መራመድ ይጀምራል። የዚህን ሰዓትም ዱክ የተባለ ኃይለኛ የትምህርት ቤታቸው ጥበቃ ያገኘዋል። ዱክም የትምህርት ሰዓት ሳያልቅ ጄሪ ወዴት እንደሚሄድ ማወቅ ይፈልጋል። ጄሪም በጣም እንዳመመውና ወደ ቤት መሄድ እንዳለበት ነገረው። ጄሪም ከማንኛውም አስተማሪ ፍቃድ ስለሌለው ጥበቃው እንዲወጣ አልፈቀደለትም። ለጄሪም ከሱ ጋር አብሮ ወደ አስተማሪ ጋር መሄድ እንዳለበት ነገረው። ዱክም ጄሪን ወደ አስተማሪው ጋር በሚወስደው ሰዓት ሮጦ ለማምለጥ ይሞክራል።
ነገር ግን ከትምህርት ቤት ውስጥ ሮጦ ማምለጥ ሳይችል ይቀርና በዱክ በድጋሚ ይያዛል። ዱክም የጄሪን ኪስ በሚፈትሽ ሰዓት ቢላውን ያገኛል። ጄሪም ቢላው የሱ እንዳልሆነና ሰው እያስፈራራው እንደሆነ ይናገራል። ነገር ግን ዱክ ሊያምነው ስላልቻለ ወደ ሚስተር ዶሊንሲኪ ጋር ይወስደዋል። ሚስተር ዶሊንሲኪ የተማሪዎች ስነ ምግባር ዋና ተቆጣጣሪ ናቸው። ጄሪም ነገሩ በጣም እያስፈራው ስለመጣ ሁሉንም ነገር እውነቱን ይናገራል። ቢላውን በበዲ ሎከር ውስጥ ያስቀመጠው የሱ ጓደኛ እንደሆነ ተናግሯል። ቢላውንም ያስቀመጠው በዲ እሱን እያስፈራራው ስለሆነና ከትምህርት እንዲባረር ስለፈለገ እንደሆነ ነገረው። ሚስተር ዶሊንሲኪም ሁሉንም ነገር ከሰማ በኋላ ለጄሪ አንድ እድል ሰጥቶታል። ጄሪም ከዚህ በኋላ በትምህርት ቤት ውስጥ የሚኖረውን እንቅስቃሴ በጥንቃቄ እንዲያደርግ ተነግሮታል። ትዕይንቱ ሲቀየር ጄሪ ከቪንሰንት ጋር ተገናኝቷል። ቪንሰንትም አዲስ ሀሳብ ለጄሪ ይሰጠዋል። የቪንሰንት ሀሳብ በዚህ ትምህርት ቤት ውስጥ ክሬግ የተባለ ሌላ ተማሪ መፈለግ ነው። ይሄ ክሬግ የተባለው ተማሪ በጣም ኃይለኛ ስለሆነ ለነሱ ይረዳቸዋል። ጄሪም የትምህርት ሰዓት እንዳለቀ በፍጥነት ክሬግን ለመፈለግ ይሄዳል። ክሬግ የተባለውን ኃይለኛ ልጅ ካገኘውን በኋላ ችግራቸውን በሙሉ ነገረው። ክሬግም በዲ ስለተባለው ተማሪ ከዚህ በፊት ሰምቶ አያውቅም። ጄሪም $450 ከፍሎት በዲን እንዲደበድብለት ይፈልጋል። ጄሪም ብሩን አሁን የሚሰጠው ከሆነ ሊደበድብለት ይስማማል። ጄሪም በፍጥነት ወደ መጽሐፍት ክፍል ይሄዳል። በመጽሐፍት ክፍል ውስጥ ከሚገኘው ካዝናም ገንዘብ ለመስረቅ ነው የመጣው። ካዝናውንም በተደጋጋሚ ደበድበውና ይሰብረዋል። ጄሪም የሚያስፈልገውን ያህል ገንዘብ ከውስጥ ይወስድና ወደ ክሬግ ወስዶ ይሰጠዋል። ይህ በእንዲህ እንዳለ ሚስተር ዶሊንሲኪ የእረፍት ሰዓት ስላበቃ ተማሪዎቹ ወደ ክፍል እንዲገቡ እየተናገረ ነው። ጄሪም ወደ ክፍል መሄድ ስላለበት ለክሬግ ገንዘቡን ይሰጠውና ይሄዳል። ይህ በእንዲህ እንዳለ ሚስተር አሌክስ የተዘረፈውን ክፍል ይመለከታል። በክፍል ውስጥ ያለው ዕቃ በሙሉ እንደወደመና ገንዘቡ እንደተዘረፈ ይመለከታል። የዚህን ሰዓትም ሚስተር አሌክስ በንዴት ውስጥ ሆኖ ይህንን ሰው ፈልጎ እንደሚያገኘው ተናገረ። በነገሩም ሚስተር አሌክስ በጣም ተናዷል። ይህንን ያደረገውን ተማሪም ከዚህ ትምህርት ቤት ለማስባረር ወስኗል። ይህ በእንዲህ እንዳለ ክሬግ በዲን ለማናገር ሄዷል። ለበዲም ከዚህ በኋላ ከጄሪ አጠገብ እንዳይደርስና እሱም ማስቸገሩን እንዲያቆም ነገረው። ክሬግም በዲን በሚያስጠነቅቀው ሰዓት በመሃል ሳያውቅ እጁን ይነካዋል። በዲም እጁን ሲነካው ይናደድና በአንድ ቡጢ ጥለዋል። ጄሪም ገንዘቡን የከፈለው ክሬግ በዲን ባለመምታቱ ይናደዳል። በድንጋጤ የሚታመምና ወደ መጸዳጃ ክፍል ይሄዳል። የዚህን ሰዓትም ጄሪና ቪንሰንት አንድ ላይ ወደ እሱ ጋር ይመጣሉ። ቪንሰንትም ክሬግ ሊረዳው ባለመቻሉ በጣም እንዳዘነና $100 እንደመለሰለት ነገረው። የዚህን ሰዓትም ጄሪ ገንዘቡ የእሱ እንዳልሆነና ከመጽሐፍት ክፍል እንደሰረቀው ተናገረ። ቪንሰንትም ይህንን ሲሰማ ይናደድና ሌባ ጓደኛ እንደማይፈልግ ነግሮት ይሄዳል። ጄሲም ወንድሟ ጠንካራ እንደሆነ ታስባለች። ይህንን ጥንካሬውም ለሁሉም ሰው እንዲያሳይ ነገረችው። ከዚህ በኋላም ፈሪ እንዳይሆንና በራስ መተማመን እንዲኖረው ትፈልጋለች። ከጄሲ ምክር በኋላ ጄሪ አዲስ ማንነትን ይዞ ወደ ክፍል ገብቷል። በክፍል ውስጥ ሚስ ፋርመር የተባለች በጣም ቆንጆ አስተማሪ አለች። ይቺ አስተማሪም ባለፈው ክፍል ያስተማረችውን የሚያስታውሳት ተማሪ ትፈልጋለች። የዚህን ሰዓትም ጄሪ ከመቀመጫው ይነሳና በክፍል ውስጥ ስላለፈው ክፍል ትምህርት ማስታወስ ይጀምራል። ሁሉም ተማሪዎችም ከዚህ በፊት በፈሪነቱ የሚያውቁት ጄሪ በመቀየሩ ተገርመዋል። ጄሪም ስለ ትምህርቱ ካስረዳ በኋላ በድፍረት ይሄድና ሚስ ፋርመርን ይስማታል። ወደ ራሱ ሲመለስም ጄሪ ያደረገውን ነገር ያስተውልና በመሬት ላይ ይወድቃል። ይህንን ፊልም እስካሁን እያያችሁት ከሆነ ፊልሙን ወዳችሁታል ማለት ነው። ፊልሙ ከተመቻችሁ ላይ ካርጉት። በሌላ ጊዜም እንዲሰራላችሁ የምፈልጉትን ፊልም በኮመንት ላይ አሳውቁኝ። ትዕይንቱ ሲቀየር ጄሪ በሆስፒታል ይገኛል። ለነርሷም ሚስ ፋርመር ያስቀመጠችው መልእክት ካለ ጠየቃት። ሚስ ፋርመርም አሁን ላይ ጄሪ ባረገው ስራ ምክንያት ልታስባርሩ አትፈልግም። ስላለፈው ክፍል የሰጠው ማብራሪያም በጣም እንደወደደችው ተናግራለች። ለነርሷም ስልክ ቁጥሯንና የቤቷን አድራሻ ሰጥታ ጄሪ ወደዛ እንዲመጣ እንደምትፈልግ ተናግራለች። ጄሪም የሚስ ፋርመር ነገር ግራ እያጋባው ከሆስፒታል ይወጣል። ወደ ትምህርት ቤትም በሚመለስ ሰዓት በጣም የሚወዳትን ካረንን ይመለከታል። ካረንም ከሚስ ፋርመር ጋር ያደረገው ነገር በትምህርት ቤቱ ሁሉ እየተወራ እንደሆነ ነገረችው። ከዚህ በፊት እሱ እንደዚህ ደፋር መሆኑን አታውቅም ነበር። የጄሪን ድፍረት እንዳደነቀችና ለሱ ያላት ቦታም እንደጨመረ ነገረችው። ትዕይንቱ ሲቀየር ጄሪ ወደ ፍቅረኛው ወደ ፍራኒ ጋር ሄዷል። ፍራኒ ሚስ ፋርመር ፍቅረኛዋ እንዳትወስድባት ፈርታለች። ጄሪም ከመጣ ሰዓት ጀምራ እየሳመችው በጣም እንደምትወደው ተነግሯለች። የዚህን ሰዓትም ሚስተር አሌክስ እና ስታለን የተባለው መርማሪ ወደ እነ ጄሪ ጋር ይመጣሉ። ስታለንም በመጽሐፍት ክፍል ላይ በተደረገው ዘረፋ ላይ መርማሪ ሆኗል። ለጄሪም ዋና ተጠርጣሪ የሚሆነው ከሚስተር አሌክስ ጋር አብሮ የሚሰራ ሰው ብቻ እንደሆነ ነግሮታል። ይህም ጄሪን በጣም ያስፈራውና ወደ ክፍል ይሄዳል። በክፍል ውስጥም ጄሪ በዲን እንዲተወው እየለመነው ነው ያለው። በዲም የፈተናው መልስ ከሰጠው እንደማያስቸግረው ቃል ይገባል። ጄሪም የፈተናውን መልስ በወረቀት ጽፎ ለበዲ ሰጠዋል።
ይሄ ተግባራቸውን በፈታኙ በሚስተር ቦቢ ታውቋል። ሚስተር ቦቢም ሁለቱን ተማሪዎች ወደ ሚስተር ማርከስ ጋር ይወስዳቸዋል። ጄሪም ከዚህ ሲወጣ መደብደብ ስላልፈለገ ሁሉም ጥፋት የሱ እንደሆነ ይናገራል። ሚስተር ማርከስም ጄሪ አንድ ነገር እየዋሸው መሆኑን አውቋል። ለበዲም የተወሰኑ ጥያቄዎችን ጽፎ የሰጠውና እነዚህን ጥያቄዎች እንዲሰራ ነገረው። በዲም ሚስተር ማርከስ የሰጠውን ጥያቄ በሙሉ መልሷል። በመጀመሪያ ጄሪ እንደ ቀልድ ኃላፊነቱን ቢወስድም አሁን ላይ ትክክለኛ ሌባ ተብሎ የሚታመነው እሱ ነው። በዲ እስካሁን ሁሉንም ነገር በእቅድ ሲያስኬድ ነበር። ሚስተር ማርከስም የጄሪ ጥፋቶች በጣም እንደበዙበት ነገረው። ከዚህ በፊት ቢላ ይዞ መገኘቱና ይሄኛው ጥፋቱ አንድ ላይ ብቻ ሊያስባረረው ይችላል። ለመጨረሻ ጊዜም አንድ ድል ተሰጥቶት ጄሪ ወደ ትምህርት ተመልሷል። ትዕይንቱ ሲቀየር ጄሪ ወደ በዲ ጋር ሄዷል። $350 የሚሰጠውና ከሱ ጋር መጣላት እንደማይፈልግ ነገረው። በዲም ለጄሪ የዚህን ያህል በጣም ፈሪ መሆን እንደሌለበት ነገረው። በበዲ ንግግር የተናደደው ጄሪም ብዙ ካሰበ በኋላ በድጋሚ ወደሱ ጋር ይሄዳል። ፈተናውንም እንደሚቀበልና ከሱ ጋር መፋለም እንደሚችል ነገረው። ጄሪም ወደ ክፍል ውስጥ በንዴት ከገባ በኋላ መጽሐፉን ወስዶ ወደ ሎከር ውስጥ ያስቀምጣል። ሁሉም ተማሪዎችም ሁለቱ ልጆች ሊጣሉ መሆናቸውን ባወቁ ሰዓት ትምህርታቸውን አቋርጠው እነሱን ለማየት ወጥተዋል። ወሬውን የሰሙት ሚስተር ማርከስም በቦታው ላይ ተገኝተዋል። ጄሪ የመጨረሻው ማስጠንቀቂያ ስላለፈ ከትምህርት መባረሩን ተናግረዋል። የበዲንም እጅ ይዘውት ወደ ክፍል እንዲገባ ነገሩት። የዚህን ሰዓትም እጁን ሲነካ ማይወደው በዲ ሚስተር ማርከስን በቡጢ መጥቶ ይጥለዋል። ጄሪም ሚስተር ማርከስ የተመቱትን ምት ሲመለከት ደንግጧል። የዚህን ሰዓትም የጄሪ ፍቅረኛ ፍራኒ ወደ በዲ ጋር ትመጣለች። ፍራኒም የመጣችው ከበዲ ጋር ለመፋለም ነው። በዲም በአንድ ምት ብቻ ፍራኒን እንደ ሚስተር ማርከስ መሬት ላይ ይጥላታል። በፍቅረኛው መመታት የተናደደው ጄሪም ከበዲ ጋር መጣላቱን ይጀምራል። የዚህን ሰዓትም ኃይለኛው ጥበቃ ዱክ ወደ ጥሉ ቦታ ይመጣል። በዲንም ለማስቆም እጁን በሚይዘው ሰዓት በዲ በቡጢ መታውና ዱክንም መሬት ላይ ይጥለዋል። የአስተማሪዎችን ሁሉ መደብደብ የተመለከተው ሚስተር ዶሊንሰንም ከቦታው ላይ ይሸሻል። ጄሪም አባቱ በልጅነቱ ያስተማረውን ማርሻል አርት በመጠቀም የበዲን አፍንጫ ይመታዋል። በዚህ የተናደደው በዲም ጄሪም በቡጢ ከመታው በኋላ የብረት መማቻ ከኪስ ውስጥ ያወጣል። ቪንሰንትም ጓደኛው ከመጎዳቱ በፊት ይህንን የብረት መማቻ ከበዲ ላይ ያስጥለዋል። ጄሪም ከበዲ ላይ የወደቀውን የብረት መማቻ በእጁ ላይ ያስገባና በዲን ይመታዋል። ካረንና ጄሪም በሚሳሳሙበት ሰዓት ፖሊሶች ወደ ቦታው ይመጣሉ። ፖሊሶች የመጡት መጽሐፍት ክፍሉን የዘረፈው ጄሪ መሆኑን ስላረጋገጡ ሊያስሩት ነው። የዚህን ሰዓትም ሚስተር ዶሊንሲኪ ጄሪ ምንም ጥፋት እንደሌለበት ተናግሯል። በምላሹም አስተማሪዎችን የደበደበውን በዲ ወስደው እንዲያስሩት ነገራቸው። በመጨረሻው ትዕይንት ላይ ልክ እንደ ድሮ ጄሪ በመጽሐፍት ክፍል መስራቱን ቀጥሏል። ሁሉም ተማሪዎችም ብዙ ብሮችን ይዘው ወደ እሱ ጋር ይመጣሉ። እነዚህ ተማሪዎችም ወደ ጄሪ ጋር ብር ይዘው የሚመጡት ከመጽሐፍት ክፍል የዘረፈውን ብር መመለስ እንዲችል ነው። በድንገትም በዲ ወደ መጽሐፍት ክፍሉ ይገባና ወደ ጄሪ ጋር ይመጣል። ጄሪም በበዲ ፊት በድንጋጤ በሚንቀጠቀጥ ሰዓት ትላንትና የተቀበለውን ብር አስቀምጦለት ይሄዳል። ካረንም ወደ ጄሪ ጋር መጥታለች። አሁን ላይ ሙሉ ለሙሉ በሱ ፍቅር እንደወደቀችና ከሱ ጋር አብራ መሆን እንደምትፈልግ ነገረችው። የልደቷ ፓርቲ ላይም እንዲገኝና ከሷ ጋር እንዲያሳልፍ ትፈልጋለች። የዚህን ሰዓትም ሚስ ፋርመር ወደ ክፍሉ ትመጣለች። ጄሪንም በተማሪዎቹ ፊት ከንፈሩን ትስመውና ትሄዳለች። አሁን ላይም ፍራኒ ጄሪን ለመተው ወስናለች። ካረንና ጄሪን በጣም ስለተዋደዱ አንድ ላይ እንዲሆኑ ትተዋቸውና ትሄዳለች። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎችም በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።